Okay, let's go. ብዙ ሰዎች ይሄን ማሽን ሲገዙ ይሳሳታሉ ወይም ደግሞ ይበላሉ። ምክንያቱም ዋጋ የሚቀንሰውን በመፈለግ ይሄኛው አንደኛና ሁለተኛ ያለው ሲሆን አንደኛው 10000 ዋት እና ሜድ ኢን ጃፓን መልቲ ፋንክሽናል የሚል ነው። መልቲ ፋንክሽናል ለሁሉም ነገር የሚሆን ማለት ነው። ሁለተኛው ደግሞ ኮፊ ግራይንደርና 350 ዋት የሚል ስለሆነ ኮፊ ግራይንደር ለቡና ብቻ የሚሆን ስለሆነ ሌላ ነገር ቅመማ ቅመምና ደረቅ ነገር ሲፈጭበት ይግላል፣ ቶሎ የመበላሸት ባህሪ ያለው። አንደኛው ሜድ ኢን ጃፓን 10000 ዋት መልቲ ፋንክሽናል ነው የሚለው። ይሄኛው የምትመለከቱት የቤቱ ሰዓት እስከ 150 ኪሎ ድረስ ጽድት አድርጎ የሚፈጭ ለቤት ውስጥ ወፍጮ የሚሆን ጽድት ያለ ለስራም ለቤትም ለድርጅትም መሆን የሚችል በጣም ኦሪጂናል ለቡና ለቅመም ለደረቅ ነገር ለእርድ ለሁሉም ነገር ለበርበሬ ደግሞ ጽድት አድርጎ የሚፈጭ ለማዘዝ ሲወስኑ ከላይ ባለው ስልክ መደወል ብቻ ነው ያሉበት። ያለን ደግሞ ተጨማሪ ከሰልና ምላጭ ወንፊት ያለው ሲሆን በርበሬውንና እርዱን እንደምትመለከቱት ጽድት አድርጎ የፈጨ ኦሪጂናል ማሽን ነው። ለማዘዝ ይደውሉ።